ጤና ይስጥልኝ አድማጮቼ እንደምን አላችሁ? በትናንትናው ዕለትና በዛሬው ዕለት የኢትዮጵያ ሕዝብ በደስታ እየፈነደቀ ይገኛል። ለዚያው ምክንያት የሆነው ደግሞ የኢትዮጵያ ሕዝብ እንዳይኑ ብሌን የሚሳሳላቸው የፖለቲካ መሪዎች፣ ጋዜጠኞች፣ የሃይማኖት ተወካዮች ከስር መለቀቃቸው ነው። ምንም እንኳ እስረኞቹ የታሰሩበት ዓላማ በእስር ቤት የደረሰባቸው በደል እንዲሁም በዳኞቹ የደረሰባቸው መጉላላት ምንም እንኳ የሞራል ካሳ ባይደረግላቸውም ስለመጪው ትግል ግን አንድ እርምጃ መሆኑ አያጠራጥርም። ከእስረኞቹ ጀርባ ማን ነበረ? መዕታተኛውና መድፈኛው ጆሃር መሐመድ ስለመሆኑ መጠራጠር አያስፈልግም። እንኳንስ በወዳጆቹ በጠላቶቹ ዘንድ ያስመሰከረው ጆሃር መሐመድ ይሄ ስርዓት የሚገባው እጁን ጠምዝዘን በግዴታ ካላስወጣናቸው በውዴታ እንደማይለቃቸው ተናግሮ ነበር። ጆሃር መሐመድ በተናገረ በማግስቱ የኢትዮጵያ መንግስት ዛሬ ጋዜጠኞችን፣ የፖለቲካ መሪዎችን፣ የሃይማኖት ተወካዮችን እየለቀቀ ይገኛል። እንደ ጆሃር ገለጻ ከሆነ በኢትዮጵያ በሙሉ የተዘጉትን የተጨቆኑትን ከስር ማስለቀቅ ብቻ ሳይሆን ይህንን ስርዓት ከጫንቃችን እስከምናስወግድ ድረስ ትግሉ ይቀጥላል ብሏል። በተለይም ጆሃር መሐመድ ከሰሞኑ ለ3 ቀን የጠራው አድማ የለማ መገርሳን የመሻሻል አቋም ሊያደናቅፍበት ይችላል፣ ወጣቶቹም ቀሮዎችም ሰላማዊ ሰልፍ አይወጡም ተብሎ ነበር። ጆሃር ግን ያሰበውን አሳካ። ወጣቶቹም አላሳፈሩትም። የጆሃርን መርህ በመከተል በመላ ኦሮሚያ መሬት የሚያንቀጠቅጥ ሰላማዊ ሰልፍ በማድረግ እስረኞቹም እንዲለቀቁ አድርገዋል። ጆሃር እናመሰግናለን። አንድ ቀን የኢትዮጵያ ሕዝብ የጀግና ሜዳሊያ እንደሚያጠልቅልህ አልጠራጠርም። ለኢትዮጵያ አንድነት እንደምትቆም ተስፋ እያደረግኩ ትግሉ አሁንም ይቀጥላል ብዬ ተስፋ አደርጋለሁ። የተሰማኝን ደስታ በዚሁ አጋጣሚ ለመግለጽ እፈልጋለሁ። አመሰግናለሁ። ታጠቅ ነበርኩ።